እማ ይልች ላማማው እንዴ ሄደ ይመስላል ቆልፈው እማ እዚህ ነሽ እንዴ አንተ ምንድነው የምትሰራው በጊዜ አተኛም እንዴ ጧት ደከመኝ ብለህ ለመቅረት ነው አይደል አረቢስ ስሬን ስላልጨረስኩ ነው ምንድነው የቀረኸኝ ምሳሌው አነጋገር ጽፋችሁ ነው ተብለን ነበር ትምህርት ቤት ሳትወልድ ብላ ምን ሳትወልድ ብላ ምሳሌው አነጋገር አላልክም ጻፍ ሳት ወል እንዴ ከወለዱ በኋላ መብላት አይቻልም እንዴ ሄደታ ያየኝ ጠይቀኛል እንዴ አብራራ ቢሉኝስ ምንም ማብራራት አያስፈልገው የሚገባቸው ራሳቸው እሺ ረትክፈኝ ወጣ በጊዜ ማይተኛ ልጅ አራባት ትክፈኝ ሂዲ ዝም በልና ደሞ ጽጌረዳ ነው ይልታውን ነው የምን ጽጌረዳ ዳመና ተታተ ሄደችን ጽጌረዳ ነው እንደዚህ አይነት ጽጌረዳ አለ እንዴ አው ግጥም ነው ላምብብል አራ ዝም በልና ሂድ አባው እግዚአብሔር ሆሆ ስለትም ሳትወልድ ብላ ማን ነው በዚህ ሰዓት አልቆለፍሽም እንዴ አልቆለፍኩም እንዴ ሳቆለፍሽ ነው እንዴ አተኛችሁም እንዴ ተኝተናል ቆማችሁ ያዩዋችሁ እየቁም እንቅልፍ ነው አይት ስንት አንተ ኮንትሮም ያውነ እሺ ኳስ ለማየት ነው መጣው ተገርማችሁ እንዴ አባዬ ኳስ በዚህ ሰዓት እንዴ አንተ ትልቅ ሰው አይደል እንዴ ፕሮግራሙን ያላወጣው ኳስ ልጀምር ደረስኩኝ እኛም ልንጀምር ስንል ነው ምን አረ ያዩ ትልቅ የድል ቀን ነው የሚሆነው የበደል ቀን ነው እንጂ ሁሌም እንደበደሉኝ ነው ግን የዛሬው ከፋ ከናስ ጅብር ግፋው ኳሱን አዎ ግፋው የዛሬው ከፋ ገፊ ግፋ ይሄ አንደኛችንን አባትሽን በጉዲፈቻ ወስደን እናሳድጋቸው እንዴ ምን ተስኖት በስንቱ ቢባሉ ለሳቸውም ቢሆን ኩራት ነው እንዴ እስከዚህ ሰዓት ድረስ ሰው ቤት ግፍ አይፈሩም እንዴ ይሄኔ ኳስ ፕሮግራም ማቋረጥ አለበት በዚህ ማይቋረጥ ስድባቸውን ፈርቼ ነው ወይ ሰፈር እንቀይር እንዴ ለምን እንዲያናረጋ እንዴት ይሄን ቤት እንሽጠው እና ከነሱ ራቅ ብለን እንኑር ትንሽ ጉድሮን ለቤተሰብ ቀረብ እንበል ጥሩ ነው ምናምን ብለሽ እዚህ ውስጥ የከተትሽ እንደዛ አይደለም በስዬ የነሱን እንሽጠው እና ወደዛ እናሽቀንጥራቸው